I'm a little crazy, pretty baby, but I promise mama's gonna be alright. And if you ask me to, daddy's አምስቱ የስኬት መንገዶች። ብልህ ሰው ከሆንክና ስጦታህን እንዴት መጠቀም እንዳለብህ ጠንቅቀህ ካወቅ ከግብህ መድረስህ የማይቀር ነው። የስኬት ሚስጥር የላትም፣ ግን ጥበብ አላት። ስኬታማ ለመሆን መከተል ያሉብህ መርሆች ይኖርሃል። እነዚህን መንገዶች ብዙ ሰዎች ተጠቅመዋቸው ስኬታማ ሆነዋል። በአግባቡ ከተጠቀምካቸው አንተንም ይለውጡሃል። የመጀመሪያው ውድድርን ተማር። ዓለም ላይ ብቻህን አይደለህም። አንተ ባለበት ዘርፍ ሌላም ሰው አለ። አንተ የምትሰጠውን አገልግሎት የሚሰጥ ያንተን እቅድ ያቀደ በአንተ ጉዞ የሚጓዝ ሌላም ተፎካካሪ አለ። ስለዚህ ቅን ልቦና፣ ንጹህ ጭንቅላት ይኑርህ። መንፈሳዊ ውድድር ውስጥ ግባ። ከአጋሮችህ የተሻለ ውጤት ለማስመዝገብ፣ የተሻለ ምርት ለማምረት ውድድር ውስጥ ሁሌም ግባ። በምትሰማራበት ዘርፍ ሁሉ አንተን ከሚመስሉ ሰዎች ጋር ተወዳደር። የተሻለ ነገርን ያዝ፣ የተሻለ ነገር አቅርብ። ይህ ስልህ ግን በሐሳብህ በቢዝነስና በስራህ እንጂ ራስን ከማንም ጋር ታፎካክር። ያን ካደረግ ግን ራስን እያዋረድክ ነው። አንተ የራስህ አቅም ብቃትና ችሎታ ያለ ሰው ነህ። ነገር ግን በስራ ላይ ስትሆን ተሽለህ ለመገኘት ሁሌም ውድድርን ተማር። ሁሌም ውድድር ላይ ያሉ ሰዎች ናቸው ዓለምን የተቆጣጠሩት። የእነርሱ ምርት በዓለም ላይ ገኗል። ስለዚህ ሁሌም ለውድድር ዝግጁ ሁን። ሁለተኛው ዛሬውኑ ጀምር። ትልቁ የውድቀት ምክንያትና የስኬታማነት በሽታ ማዘግየት ነው። ለነገ ማለት ነገ ሰራዋለሁ፣ ነገ አደርገዋለሁ፣ ነገ ጀምራለሁ እያሉ በሰበብ ለነገ ማሳደር። ወንድሜ ስኬታማ መሆን ከፈለግ ለነገ አትበል። ዛሬ ማስራት ያለብህን ዛሬ አከናውን። ነገ ሌላ የምትሰራው ስራ አለ። በነገ አትመካ። ነገ ምን እንደሚከሰት አታውቅም። ስለዚህ መስራት የምትፈልገውን ነገር ዛሬውኑ ጀምር፣ አድርገው። ለነገ ብለህ ባሳደርከው ቁጥር የመስራት ፍላጎትህም ይቀንሳል። ከቆየ ደግሞ ስሜት ይጠፋል። ስለዚህ ቢዝነስ ከሆነ መስራት የፈለገው ዛሬውኑ ጥናት አድርግና ጀምር። ተማሪ ከሆንክ ዛሬውኑ ማጥናት፣ ፕሮጀክት መስራት ጀምር። ዛሬ የምትሰራው ስራ ለነገ ደግሞ ሌላ ስራ ያመጣልሃል። ፍላጎት ሳይጠፋ፣ ሐሳብ ሳይበተን፣ አቅም ሳይሟጠጥ ዛሬ መስራት የምትፈልገውን ዛሬውኑ ጀምር። ነገ የዛሬ ስራህን ውጤት የምታይበትና የምትሰበሰብበት ጊዜ ነው። ቆይ እስኪል ጠይቅህ፣ አልፈው ያጸጸቱ ነገሮች የሉም? አሉ። ታዲያ አሁንም እንዳትጸጸት ምን መስራት እንዳለብህ አስተውስና ዛሬውኑ ጀምር። ሶስተኛው ምርጥ ጭንቅላት ካላቸው ሰዎች ጋር ዋል። ጓደኞችና ወዳጆችህ እነማን ናቸው? ከማን ጋር ጊዜን ታሳልፋለህ? ከማን ጋር ትዝናናለህ? የዛሬ ውሎህ ነገህን ይወስነዋል። ሰው ሁሉ ውሎውን ይመስላል። ከጥሩ ሰዎች ጋር ስትውል ጥሩ መሆን ትማራለህ። ከደግ ሰው ጋር ስትውል ደግነትን ትማራለህ። ከስኬታማ ሰው ጋር ከዋልክ ደግሞ ስኬትን ትማራለህ። ከጠንካራ ሰው ጋር ከዋልክ ጥንካሬን ትማራለህ። ስለዚህ ጓደኞችን ፈትሻቸው፣ ወዳጆችን ገምግማቸው። ተስፋ የሚያስቆርጡ ወይስ የሚሰጡ? ስለ ስኬትና ለውጥን የሚያወሩ ወይስ አሉባልታ የሚያነዙ? ከምን አይነት ሰው ጋር ነው ቀንህ ተጀምሮ የሚያልቀው? ምንስ ተምረህ ትመጣለህ? ወዳጆችህ ጥሩ ጭንቅላት ያላቸው ይሁኑ፣ የሚመክሩ፣ ስለ ስኬት የሚያወሩና ስኬታማ የሆኑ፣ ስለ ፍቅር የሚሰብኩና በፍቅር የሚኖሩ፣ ለለውጥ የሚተጉ ይሁኑ። አንተም እነሱን አይተህ ትጉ። ለለውጥ ታታሪ፣ ስኬታማና የፍቅር ሰው ትሆናለህ። ጓደኞችን ንገረኝና ማንነትህን ልንገርህ ይባላል። ስለዚህ አንተ የጓደኞችህና አብረህ የምትውላቸው ሰዎች ውጤት ነህ። ጓደኞችን በጥንቃቄ ምረጥ። በዓላማ ሰዎችን ቅረብ። አራተኛው ደግሞ በቀን ውስጥ ቢያንስ አንድ ነገር አድርግ። ስኬት የድምር ውጤት ነች። ትናንት፣ ዛሬና ነገም የምትሰራው ስራ ተደምሮ ነው ስኬት የሚመጣው። አንተ በቀን ውስጥ ስኬታማ ለመሆን ምን ታደርጋለህ? ምን ስራ ትሰራለህ? ስለዚህ በቀን ውስጥ አንድ ነገርን ከውን። ወደ ህልምህ ሊያደርስ የሚችል አንድ ነገርን አድርግ። ጻፊ ከሆነ መሆን የምትፈልገው በቀን አንድ ገጽ ጻፍ። የቢዝነስ ሰው መሆን ከፈለግ ደግሞ ስልጠና ውሰድ። የቢዝነስ መጽሐፎችን አንብብ። ባለሙያ አማክር። በቀን ውስጥም አንድ ባህሪ ለውጥን አምጣ። ያም ይሁን በቀን ውስጥ ቢያንስ አንድ ነገርን ማድረግ ቻል። አምስተኛውና ዋነኛው ከሚወድቁት ተማር። ስኬታማ ከሆኑ ሰዎች በላይ ካልሆኑት መማር ብልጥነት ነው። አንድ ነገር የሚሰራበትን ነገር ከማወቅ በላይ የማይሰራበትን ነገር ማወቅ ከክሳራ ይታደገናል።
ከወደቁ ሰዎች ልምድን ውሰድ። ለምን አልተሳካላቸውም ብለህ ጠይቅ። እነሱ የሰሩትን ስህተት ደግመህ እንዳሰራው ይረዳሃል። አንተም የተሻለውን አካሄድ እንድትቀይስና በጥንቃቄ እንድትጓዝ ይጠቅምሃል። እነዚህን 5 መንገዶች በጥንቃቄ ፈጽማቸው፣ ለስኬትም ያበቁሃል።